በደሴቶቹ ላይ ትናንሽ ቫሪዬሽንስ የእንስሳቱን የወደፊት እጣ ፈንታ ወስነዋል። በዚህኛው በሞደርን ኤጅ ደግሞ ጥቃቅን የሚባሉ ሶፍት ስኪሎች ልክ እንደ ኮሚኒኬሽን፣ ፕሮብሌም ሶልቪንግ፣ ቲምወርክ የሚባሉት የእኛን የወደፊት እጣ ፈንታ ወይም ደግሞ በስራችን በዚህ ዓለም ላይ ለምንሰራው ነገር ይወስናሉ ማለት ነው። በ1835 አካባቢ ገና ጀማሪ የነበረው ዳርዊን ወደ ጋላፓጎስ ደሴቶች ወደሚባሉት ቦታዎች ይሄዳል። ደሴቶቹ ወደ 4 ይሆናሉ። ሳንታ ክሩዝ የሚባል አለ፣ ሳንቲያጎ የሚባል አለ፣ ኢሳቤላ የሚባል አለ። በነዛ ደሴቶች ላይ ሲንቀሳቀስ ምን አየ? በእንስሳቱና በአዋፋቱ መካከል ልዩነቶች አሉ። እንደዛ ሲል ምን ማለት ነው? አንድ አይነት እጽዋት ሆኖ ከአንዱ ደሴት ወደ ሌላው ሲሄድ ግን የሆነ ትናንሽ ልዩነቶችን ያህል ማለት ነው። በተለይ ወፎች ላይ ይሄ የማንቁርታቸው ሼፕ አንድ አይነት ፊንች በሳንታ ክሩዝ ላይ ያየው ፊንች እና በሳንቲያጎ ደሴት ላይ የሚያየው ፊንች ቢኩ ይለያያል ማለት ነው፣ ወይም መንቁርቱ ይለያያል ማለት ነው። ስለዚህ እነዚህን ቫሪዬሽኖች ሲያይ ኦብዘርቭ ማድረግ ጀመረ ማለት ነው። ከምንድን ነው የተነሳው ብሎ ማየት ጀመረ ማለት ነው። እንግዲህ ምን እየሆኑ ነው? በፕላንትም ሆነ አዋፋቱ አዳፕት እያደረጉ ነው። በምንድን ነው አዳፕት የሚያደርጉት? በኔቸር ማለት ነው። ቦዲያቸው እየተለወጠ ነው ማለት ነው። ለምንድን ነው? እዛ ጋር የሚገኘው ምግብ ለምሳሌ ፊንች የሚባለው በርድ ቢኩ ቀጭን ከሆነና ቀጭን ቢክ ደግሞ እዛ ቦታ ላይ ምግቡን ፈልጎ ለማግኘት የሚከብደው ከሆነ ተራ በተራ ይሄ እንትኑ ማንቁርቱ ወዴት እየተቀየረ ይሄዳል ማለት ነው። ወፍራም ወደ መሆን፣ ሰፊ ወደ መሆን ይሄዳል ማለት ነው። ስለዚህ እነዚህን ልዩነቶች ይመለከታል ማለት ነው። በኋላ ላይ ከ5 ሳምንታት በኋላ ከዛ ደሴት ወጥቶ ሲሄድ በ1850ዎቹ አካባቢ ያወጣው ኦን ዘ ኦሪጂን ኦፍ ስፒሺስ በሚለው መጽሐፍ ውስጥ የናቹራል ሴሌክሽን ቲዎሪን እንትን ያደረገው ሰፖርት እንዲያደርግ ያደረገው ይሄንን ኦብዘርቬሽን ነው ማለት ነው። እንግዲህ እዛ ላይ ምን ያነሳል? ስፒሺስ ዊዝ አድቫንቴጀስ ቫሪዬሽንስ ሰርቫይቭ ኤንድ ሪፕሮዲውስ ሞር ይላል። ምን ማለት ነው? የተሻለ አይነት ቫሪዬሽን ወይም ደግሞ ልዩነት ያላቸው እንስሳትም ሆኑ እጽዋቶች የተሻለ ሰርቫይቭ ያደርጋሉ፣ የተሻለ ሪፕሮዲውስ ያደርጋሉ ማለት ነው። እንግዲህ ሪፕሮዳክሽን ከሰርቫይቫል የተለየ አይደለም። ሰርቫይቭ ጋር ምንድነው? ሰርቫይቭ ለማድረግ ግዴታ ሪፕሮዲውስ ማድረግ አለበት ማለት ነው። ፕላንትም ሆነ እንስሳ ማለት ነው። ስለዚህ የተለያዩ ቶፒኮች አይደሉም። ይሄ ማለት ምን ማለት ነው? ለምሳሌ ፊንች በጣም ቀጭን ቢኩ ማንቁርቱ ቀጭን የሆነው ፊንች ወደ ወፍራሙ ሲቀይር ምን ለማድረግ ነው? ምግቡን ለማግኘት ቀላል እየሆነለት ይሄዳል ማለት ነው። እንደዛ ሲሆን ምን ያደርጋል? አንደኛ ሰርቫይቭ ያደርጋል። ሰርቫይቭ ካደረገ በኋላ ደግሞ ሞር ሪፕሮዲውስ ለማድረግ ራሱ ሪፕሮዲውስ ለማድረግ ይመቸዋል ማለት ነው። እንግዲህ ይሄ አሁን በምንኖርበት ሞደርን ኤጅ ውስጥ ወደ ቢዝነስ ገብተዋል። እንግዲህ አሁን ዳርዊን አድቫንቴጀስ ትሬትስ ብሎ ወይም ደግሞ አድቫንቴጀስ ቫሪዬሽንስ ብሎ የጠራው አሁን በሞደርን ኤጅ ውስጥ ኮምፒቲቲቭ አድቫንቴጅ ይባላል። ቢዝነስ ውስጥ ኮምፒቲቲቭ አድቫንቴጅ ምን ማለት ነው? አንድን ቢዝነስ ከሌላው ቢዝነስ የተለየ አድርጎ የሚያስቀምጠው ማለት ነው። ለምሳሌ አሁን የአፕልን ኮምፒቲቲቭ አድቫንቴጅ ብንወስድ አፕል በጣም ከቲንግ ኤጅ የሆነ ቴክኖሎጂ ነው የሚሰጠው በስልክ የሚሆን በፒሲ ክላውድ ሰርቪሱ በጣም ብዙ ፕሮዳክቶች አሉ ማለት ነው። እነዛ ለምሳሌ አሁን አፕልን የሚጠቀም ሰው ከነሱ ክላውድ ጋር የተገናኘ ነው ማለት ነው ስራው፣ ወይም ደግሞ ከነሱ ክላውድ ጋር ኦሬዲ አታችመንት ፈጥሯል ማለት ነው። ስለዚህ ከአፕል ለማውጣት ግዴታ ከክላውድ መውጣት አለበት ማለት ነው፣ ከነሱ ክላውድ። ስለዚህ ምን ያደርጋል? እዛው ይዘዋል ማለት ነው። ይሄ ኮምፒቲቲቭ አድቫንቴጁ ነው ማለት ነው። ከፕሮዳክቱ በዛ ፕሮዳክት ውስጥ ከሌሎች ካምፓኒ ፕሮዳክቶች የተለየ የሚያደርገው ማለት ነው። ስለዚህ ይሄ ኮምፒቲቲቭ አድቫንቴጅ ይባላል ማለት ነው። የትኛው? ዳርዊን አድቫንቴጀስ ቫሪዬሽንስ ብሎ የጠራው ማለት ነው። ከዛ ደግሞ አድቫንቴጀስ ቫሪዬሽንስ ያላቸው አኒማል የሚሆኑ ፕላንቶች ሰርቫይቭ እንዲያደርጉና ሪፕሮዲውስ እንዲያደርጉ ይጠቅማቸዋል ብለዋል። እና ቢዝነስ ውስጥ እንዴት ነው የሚሆነው? ይሄ ሰርቫይቭ የሚያደርገው ቢዝነስ ፕሮፊታብል ከሆነ ነው። ስለዚህ
አድቫንቴጅስ ሬት ወይም ደግሞ ኮምፒቲቲቭ አድቫንቴጁ ከፍ ካለ ፕሮፊቱ በዛው ልክ የማርኬቱን ሰብሮ የመግባት ብዙ ማርኬት ሴግመንት የማምጣት እድሉ ከፍ ስለሚል ፕሮፊት ስለሚያገኝ ሰርቫይቭ ያደርጋል ማለት ነው። ወደ ሪፕሮዳክሽኑ ከሄደን በፕላንት እና በአኒማልስ መሃል ሪፕሮዳክሽን ብለን እንጠራለን። ቢዝነሱ ውስጥ ግን ምን ይሆናል? ኤክስፓንሽን ይሆናል። ኤክስፓንሽን ማለት ዛሬ አንድ ብራንች እዚህ ከከፈተ ነገ ደግሞ በጣም ፕሮፊቱ እየበዛ ሲሄድ ሌላ ቦታ ብራንች ይከፍታል ማለት ነው። ስለዚህ በዛ በ1850ዎቹ ውስጥ ኦን ዘ ኦሪጂን ኦፍ ስፒሺስ ላይ የተነሳው ሀሳብ በዳርዊን ዛሬ ደግሞ መልኩን ቀይሮ ቢዝነስ ውስጥ አለ ማለት ነው። ሶ ምንድነው ፖይንቱ? በዛ በጋላፓጎስ ደሴቶች ላይ ያየው ዳርዊን በዛ ታይም ያየው አዳፕቴሽን ናቹራል ነው ወይም ደግሞ ኔቸር ድራይቭን አዳፕቴሽን ነው። ይሄ ቢካቸው ሲቀየር ከቀጭን ወደ ረጅም ወይም ደግሞ ከቀጭን ወደ ወፍራም ሲቀየር ወፎቹ የሚያውቁት ታሪክ የለም ማለት ነው። ኔቸር ድራይቭን ነው ማለት ነው። በ21ኛው ክፍለ ዘመንስ የኛ የሰዎች አዳፕቲቢሊቲ ምንድነው? ኔቸር ድራይቭን ነው ወይስ ሂውመን ድራይቭን ነው ብለን ከጠየቀን አካላችንን ማየት ይበቃል። ምክንያቱም ሰዎች በሺ በሚቆጠር ዘመናት ውስጥ ፊዚካላቸው አልተቀየረም ማለት ነው። ስለዚህ ኔቸር ድራይቭን የሆነ አዳፕቴሽን ያን ያህል ነው ማለት ነው። ስለዚህ ምንድነው? ሂውመን ድራይቭን ነው ማለት ነው። ሰዎች ናቸው አዳፕት የሚያደርጉት ማለት ነው። እንዴት? በኢቮሉሽን ውስጥ ወይም ደግሞ በዳርዊን ሀሳብ ከሄደን እንስሳት ወይም ደግሞ ፕላንቶች ሰርቫይቭ ምንድነው አዳፕት የሚያደርጉት ቦዲያቸውን በመቀየር ነው። ለምሳሌ ፊንች የሚባለው አዋፍ ቢኩ ወፍራም ሆኖ ምግብ ለማግኘት በጣም የሚቸግረው ከሆነ ወደ ቀጭን ይሄዳል ማለት ነው። ስለዚህ ቦዲው ነው የሚቀየረው ማለት ነው። የሰዎችስ በ21ኛው ክፍለ ዘመን ሰዎች እንዴት ነው አዳፕት የሚያደርጉት ብለን የምትጠይቅ ግን ቢሄቨራቸውን ነው የሚቀይሩት ማለት ነው። ከዚህ በፊት አንድ ቪዲዮ ሰርቻለሁ በዚህ በቢሄቨር እና ቢሄቨራል ቼንጅ ላይ ማለት ነው። ስለዚህ ቢሄቨራቸውን በመቀየር ነው ማለት ነው። ሶ እንዴት ነው ቢሄቨር የሚቀየረው? እንግዲህ ቢሄቨር ካለን ቀጥታ ከምን ጋር ይገናኛል? ከሶፍት ስኪል ጋር ይገናኛል ማለት ነው። ምክንያቱም ቢሄቨር እና ቢሄቨራል ቼንጅን ካላወቅን እና ካልተረዳን ሶፍት ስኪልን ነርቸር ማድረግ አንችልም ማለት ነው። ምክንያቱም አንድን ባህሪ ወይም ደግሞ አንድን አዲስ ባህሪ አዲስ ነገር ለመማር የነበረውን አንለርን ማድረግ አለብን ማለት ነው። ለምሳሌ በጣም ኮሚኒኬሽን ላይ የሚቸገር ሰው ኮሚኒኬሽን ላይ ጥሩ ለመሆን ምን መሆን አለበት? ያ መጥፎ የሚያደርገውን ነገር ወይም ደግሞ ኮሚኒኬት ሲያደርግ የሚያስቸግረውን ነገር አንለርን ማድረግ አለበት ማለት። ስለዚህ ስለምን እያወራን ነው ማለት ነው? ስለ ቢሄቨር እና ቢሄቨራል ቼንጅ እያወራን ነው ማለት ነው። ሶ በ21ኛው ክፍለ ዘመን ሰዎች ልክ በ19ኛው ክፍለ ዘመን ውስጥ እዛ ደሴቶቹ ላይ የነበሩት እንስሳትና ፕላንት ወይም ደግሞ እጽዋት ቦዲያቸውን በመቀየር አዳፕት እንዳደረጉ ሳይሆን ባህሪያቸውን በመቀየር ነው ማለት ነው አዳፕት የሚሆነው። እንግዲህ ይሄ ከዳርዊን ካነሳው ከኢቮሉሽን ሀሳብ በጣም የራቀ ሊመስል ይችላል፣ ግን የራቀ አይደለም ማለት ነው። ሶ አት ዘ ኤንድ ኦፍ ዘ ዴይ ምን ይሆናል? እነዚህን በዚህ በሞደርን ኤጅ ውስጥ በጣም ጠቃሚ የሆኑትን ሶፍት ስኪልስ ወይም ደግሞ ኮሚኒኬሽን፣ ፕሮብሌም ሶልቪንግ፣ ሊደርሺፕ፣ ፕሮምፕት ኢንጂነሪንግ፣ ኢት ኤክስትራ የሚባሉትን ስኪሎች ነርቸር ያደረገ በዛም አዳፕት ያደረገ ሰው ፊውቸሩን ይወስናል። ሌላው ደግሞ ያው እንደ አኒማል እና እንደ ፕላንቱ ባይጠፋው እንኳ ሰርቫይቭ ለማድረግ ከባድ ሁኔታ ውስጥ ይገባል ማለት ነው። እስካሁን እያያችሁት ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ሰላም።